ሰላም እንዴት ናችሁ? ሰው በዚህ ቪዲዮ የምናየው ትሩ ሪቨርሳሎች which is phases of price ከኤክስፓንሽን ቱ ሪትሬስመንት ቱ ሪቨርሳል ሀፕን ሲያደርጉ የምናያቸው ሲግኔቸሮች ወይም ትሩ ሪቨርሳል ሀፕን እንዲያደርግ የሚያደርጉ ሲግኔቸሮች ምንድን ናቸው በሚል ሾርት የሆነ ፕሬዘንቴሽን አደርግላቸዋለሁ። ከዚህ በፊት ግን ለኬስ ሬሱን ፕሪቪየስ ሁለት ፓርቶች ተመልክታችሁ እነሱን አይታችሁ ብትመጡ ቫሉዌብል፣ ምክንያቱም ፍሬምወርኮቹ ከዛ ነው የሚጀምሩት። ቤዚክ ቢሆኑ በጣም ኢምፖርታንት ናቸው። ዘን ደግሞ ፍሮም ዘ ፕሪቪየስ ሌክቸር የቀሩ ኤግዛምፕሎች አሉ። አይ ዊል ትራይ ቱ ከዚህ በኋላ ያሉት ሌክቸሮች አንድ ላይ ፕሬዘንት አደርግላችሁና አፍተር ዳት አንድ ላይ የተያዙ ኮንሴፕቶች ስለሆኑ ማፓወት አድርገን የኤግዛምፕል ሴሽን እንዲሁም ባክ ቴስቲንግ ሴሽን ይኖረናል ማለት ነው። ሶ ይህ ቪዲዮ በጣም አስፈላጊ ነው። ሶ ሌትስ ሲ። ስለዚህ ኤስኤምቲ ዳይቨርጀንስ ሁሌም ስለ ሪቨርሳሎች ወይም ፌስ ኦፍ ፕራይስ ቼንጅ ሲያደርግ የምናያቸው ሲግኔቸሮች የሚጀምረው ከኤስኤምቲ ዳይቨርጀንስ ነው። ጀነራላይዝ ስናደርገው ክራኪንግ ኮሪሌሽን ይባላሉ። ሶስት አይነት ክራኪንግ ኮሪሌሽን አለ። ፈርስት ዋን እንግዲህ ኤስኤምቲ ዳይቨርጀንስ ነው። which can be time based ሊሆን ይችላል፣ ታይም ቤዝድ ላይሆንም ይችላል። I will show you እንዴት ፊልተር አውት እንደምናደርግ። ደን ደግሞ we will have a PSP ካንድል ክሎጀሮች ስዊንግ ፖይንት ላይ የሚገኙ ካንድል ክሎጀሮች፣ ደን ደግሞ ስዊንግ ላይ ቤዝ ያደረገ ክራኪንግ ኮሪሌሽን ወይም ስዊንጎች ላይ ያለ ክራኪንግ ኮሪሌሽን which is TPD ተብሎ ይጠራል። ተርሚነስ ፕራይስ ዳይቨርጀንስ which is price closure with SMT ሲኖረው። we have three types of cracking correlations። ስለዚህ for this lecture just introduce ላድርጋችሁ። the first one would be SMT divergence። correlated asset አለ። correlated asset ማለት ነው ጎልድ ትሬድ የምታደርጉ ከሆነ you need silver። ናስዳክ ትሬድ የምታደርጉ you need Dow Jones and S&P 500። እነሱ correlated asset ናቸው which is አንድ ላይ ሙቭ ማድረግ አለባቸው። whenever cracking correlation happen የሚያደርገው መቼ ነው? ስዊንግ ሃይ እና ስዊንግ ሎዎች መካከል የሚታይ ስፔሻሊ ደግሞ ፊልተራውን ስናደርግ አውል ሾው ዩ እንዴት ፊልተር እንደምናደርግ። ግን ዲስ ሎ መስት ቢ ሪሌቫንት ሎ መሆን አለበት። ሪቨርሳል ሀፕን ያደርግበታል ብለን የምንጠብቀው ሌቭል መሆን አለበት። ለምሳሌ ሪላቲቭ ካሉ ኩዌት አድርጎ ፕራይስ ይህ ሎ ኔክስት ሎ ጋር ያለው ክሎዝ ፕሮክሲሚቲ በጣም ቅርብ ከሆነ እሱ ምን ያሳየናል? ዲስ ሎ ይሄ ቫሊድ ኤስኤምቲ አይደለም። ግን ይሄ ሎ ሪሌቫንት ሎ ከሆነ we will have what valid on SMT። SMT በስዊንግ ሃይ እና በስዊንግ ሎ ከረንትሊ ባሉ ሬንጅ ሃይ እና ሬንጅ ሎዎች መካከል ስፔሻሊ ደግሞ ኪዩቲ የምታውቁ ከሆነ ታይም ቤዝድ የሆነ ሬንጅ አለ። ፕሪቪየስ ኳርተር በእያንዳንዱ ሳይክል ላይ ያለ ሬንጅ ሃይ እና ሬንጅ ሎ። ስፔሻሊ ኪዩቲ ትሬደር ከሆናችሁ ለምን ኤስኤምቲያችሁ ፌል እንደሚያደርግ በዚህ ኢንትሮዳክሽን ብቻ እንዳያችሁት ተስፋ አደርጋለሁ። ዲቴል የሆነ ቪዲዮ ይኖረኛል። ግን ሪሌቫንት ሎ እና ሪሌቫንት ሃይ ሲግኒፊካንት ናቸው። ለምሳሌ ታይም ቤዝድ ሬንጃችን ውስጥ ክሬት ያደረገው ሃይ ሪሌቫንት ካልሆነ which is swing high valid የሆነ swing high ካልሆነ እዛ ጋር ክሬት የሚሆነው SMT that much significant የለውም። እዚህ ጋር የሚቀድመው ምንድን ነው? ቤዚክ የሆነ መካኒክስ ነው which is price should read highs or lows order pair ለማድረግ ወይም ፌር ቫሉ ጋር ፕሪቫላንስ ማድረግ አለበት። በዛ መንገድ ነው ሲኩዌንሻል SMT ቫሊድ የሚሆነው ማለት ነው። The first one is this SMT divergence. Then the second one ይሄ SMT ፊል ይባላል which is ፌር ቫሉ ጋፑ አንዱ አሴት ክላስ ላይ ሪባላንስ ሆነ ሌላኛው አሴት ክላስ ላይ ሪባላንስ አልሆነ። that way ይሄኛው one form of tracking correlationችን ነው ማለት ነው። SMT ፊል ብዙ አይነት ቫሪዬሽኖች አሉ። ለምሳሌ we might see price ሁለቱም አሴት ክላስ ላይ ወይም ሶስቱም አሴት ክላስ ላይ ፌር ቫሉ ጋፑን ትሬድ ሊያደርጉበት ይችላሉ። ግን ኢንሳይድ ዳት ደግሞ እንደ ሰከንድ ስቴጅ የሚሆን ኤስኤምቲን የምናይ እንችላለን። ግን this is one form of tracking correlation። ኤስኤምቲ ፊል ወይም በፌር ቫሉ ጋፖች መካከል ያለ ኤስኤምቲ። what is true reversal? ስለዚህ true reversal ወይም ምን ማለት ነው? ፕራይስ በኮንሶሌሽን ወደ ኤክስፓንሽን ስፔሻሊ ከኮንሶሌሽን ወደ ኤክስፓንሽን ሲሄድ ነሰሳርሊ ቱ ስቴጅ የሆነ ክራኪንግ ኮሪሌሽን አያስፈልገው። አፍተር ዳት ነው ለምሳሌ ኤክስፓንድ ካደረገ ወይም ሪቨርስ ካደረገ ዋን ወይ አናዘር ፕራይስ ኒድ ቱ ፎርም ክራኪንግ ኮሪሌሽን ሀፕን ማድረግ አለ። ምክንያቱም ፕራይስ ማኒፑሌት እንዳደረገ ሞስት ኦፍ ታይም ፕራይስ ሙቭ ሲያደርግ ካንድሎቹ እንደምታዩቸው ኦፕን ሃይ ሎ ክሎዝ ወይም ኦፕን ሎ ሃይ ክሎዝ አላቸው። ኦፕን አድርጎ ማኒፑሌት ማድረግ አለበት። አፍተር ማኒፑሌሽን ነው ፕራይስ ሙቭ የሚያደርገው ኢንተንድ ወዳደረገው ዳይሬክሽን። እሱን ቫሊዴት የምናደርገው ምንድነው? በኤስኤምቲ ነው። ኪዩቲ ትሬድ የምታደርገው ከሆነ ደግሞ ሲኩዌንሻል ኤስኤምቲ ነው። ግን ያ ክራኪንግ ኮሪሌሽን ኢት ኒድስ ቱ ቢ ዋት ቱ ስቴጅ መሆን አለበት። ያ ቫሊድ የሆነ ሪቨርሳል ለመሆን ሪቨርሳል ለመሆን ማለት
ሶስት አይነት ፍሬምወርኮች አሉ ከዚህ በፊት ያሳዩዋችሁ which is ተመልሳችሁ ያለፈውን ኤፒሶድ ዩት ያልኳችሁ ለዛ the first one would be price would move from internal liquidity to external range liquidity the second one would be external to internal the final one would be order pairing range which is external to external so range ሏችሁ ሬዲ ያደርጋል range ሃችን እንደሚያስወጣው ይነግረናል ማለት ነው ኦኬ so እንደዚህ አይነት ሪቨርሳል ካፕ የሚያደርጉ መቼ ነው እንደዚህ አይነት ክራኪንግ ኮሌክሽን ይኖራሉ ስለዚህ for this specific presentation I will give you range low and range high so what is our range low price range low actually rate ሲያደርግ we have what that is a key level okay order flow ለምሳሌ bullish ነው ብናስብ range low actually rate ከሆነ okay rate ከሆነ sell stop run ሆነ so we expect price to displace away from that ምክንያቱም low reject መሆን አለበት in a bullish order flow we have to see lows being rejected then ደግሞ highዎች ደግሞ broken መሆን አለባቸው closure ያስፈልጋቸዋል okay so ሬንጅ ሃችን ደግሞ እንደ ታርጌት ሌቭል ነው የምንወስደው ኦኬ ሶ ሬንጅ ሎዋችን ላይ ቫሊድ የሆነ ሪቨርሳል የሚኖረን ምን አይነት ክራኪንግ ኮሌክሽን ሲኖረን ነው ኦኬ this is the variants ኦኬ ከዚህ ውጭ የሚታይ አይነት ቫሪያንት የለም ኦኬ ገብታችኋል በቃ እነዚህ ናቸው ቱ ስቴክ ክራኪንግ ኮሌክሽን በእነዚህ አስፔክት ነው the first one would be the first SMT በሬንጅ ሎዋችንና በሬንጅ ሃችን መካከል ያለ SMT ነው ለምሳሌ ናስዳክ እንውሰድ ናስዳክ ሬንጅ ሎዋችን ሬድ አደረገ this must be time based low ወይም relevant low መሆን አለበት ኦኬ ታይም ቤዝድ ሲሆን ዳብሊንግንም ያጠቃልላል ኦኬ ዳብሊንግ ማለት ነው ሃቪንግ which is ለምሳሌ ዊክሊ ሳይክል SMT አለ ኦኬ ከዊክሊ ሳይክል SMT ኔክስት የሚመጣው SMT ምንድነው ሃቪንግ SMT ነው which is ከሰኞ እስከ ማክሰኞ ፕራይስ ከረንትሊ ክሬት ያደረገው ዊክሊ ሃይ ሶ that weekly high ኦኬ ኢንቫሊዴት ከተደረገና በዛ ኢንቫሊዴሽን ውስጥ የሚታይ SMT ካለ that's a valid having SMT ማለት እሱ ኦኬ having SMT ማለት እሱ ማለት ዳብሊንግ ሃፍ አረግ ነው ከፈል ነው ሶ ከረንትሊ አክቲቭ የሆነ ዴይሊ ለምሳሌ ዴይሊ ላይ ለምሳሌ you have seen ከረንትሊ ክሬት ያደረገውን ሃይ ለምሳሌ ኤዥያ ላይ ክሬት ካደረገው ኒውዮርክ ላይ ያንን ኢንቫሊዴት አድርጎ ፕራይስ ራን ያደርጋል ያ ነገር ምንድነው ሃቪንግ ኦኬ ዳብሊንግ ሶ እሱንም ኮንሲደር እናደርጋለን ማለት ነው ኦኬ ሶ ይሄ ሪሌቫንት ሎ መሆን አለበት ወይም ታይም ቤዝድ የሆነ ሎ መሆን አለበት ሶ ናስዳክ ይሄ ሎ ሬድ አደረገው what about ኤስ ወይም ዋይም ፌል አደረገው ኦኬ ሶ this is the first stage SMT ኦኬ በሱ ብቻ ትሬድ ማድረግ አንችልም ስለዚህ SMTያችን ቫሊድ የሚደረገው ምንድነው we need a second stage SMT so I will show you the second stage SMT variants so the first one would be swing point SMT which is ምን ማለት መሰላችሁ let's say range ሏችሁ ሬድ አደረግን so ለምሳሌ let's say ይሄ forward time frame ነው ብለን ብናየው ኦኬ ይሄ swing formation ክሬት ሲደረግ we need to see what swing point SMT ምን ማለት ነው ለምሳሌ ናስዳክ ላይ C2 ክሬት ካደረገው ሎውን ኦኬ ዋይም ላይ ሎን ክሬት ማድረግ ያለበት C3 ነው ሶ ይሄ ምን ይባላል ስዊንግ ፖይንት SMT ይባላል ኦልሶ ይሄ ባይ ኢትሰልፍ ሎወር ታይም ፍሬም ሳይክል SMT ነው ኦኬ ሎወር ታይም ፍሬም ሳይክል SMT ነው ስለዚህ it doesn't matter ይሄ ነገር ሲኩዌንሻል አይሁን ኦኬ just the low ወይም the high needs to be what relevant መሆን አለበት ኦኬ ሪቨርሳል አንቲሲፔት የምናደርግበት ሎ ሪቨርሳል አንቲሲፔት የምናደርግበት ሃይ መሆን አለበት after that second stage ካለ ይሄ SMT ምንድነው valid ነው so the first variant ምንድነው swing point SMT what about the second one would be like PSP okay when price ይሄ ሎ ሬድ አደረግን ኦኬ ይሄ ሎ ሬድ አደረግን ሌላኛው ሴት ላይ ፌል አደረግን so we need to create what closure ለምሳሌ I have shown you C2 closure also C3 closure አሳይቻችኋለሁ also C2 ፌል ካደረገ we expect C4 ፌል እንደምናደርገው ሶስት አይነት ቫሪያንቶችን አሳይቻችኋለሁ ኦኬ ከዚህ በፊት እሱን ነገር ተመልሳችሁ ለማየት ሞክሩ ሲሪየስ ያሳየው the sequence ነው ሲሪየስ ላይ ማለት ነው so once disclosure give price ከሰጠ ኦኬ which is a PSP ለምሳሌ ናስዳክ ላይ ይሄ ክሎዝ ካንድል ከሆነ ዋይም ላይ this swing point should be a close candle okay which by itself okay advanced የሆነ premium discount differential አለን ማለት ነው which is also another form of cracking correlation okay so እነዚህ ኮንፍሉዌንሶች ናቸው ግን ቤዚካሊ የሚጀምረው ከምንድነው ሬንጅ ሃይ ሬንጅ ሎ ቫሪዬሽን which is SMT then after that ደግሞ second stage SMT which is swing point SMT እና PSP okay so this is range high እና range low SMT ሲኖረ ምን ጠብቀው second stage variant ሁለቶቹ ናቸው ማለት ነው okay PSP ወይም ደግሞ second stage SMT which is swing point ያለ SMT TPD ብዬ ነገርኳችሁ ማለት ነው so ምንድነው ፖይንታቸው price opposing range liquidity ሲሆን ሬድ እንደሚያደርግ ቫሊዴት ያደርጋል so ከዚህ ሎ እስከዚህ ሃይ okay we have a clear on a draw liquidity አለ so imagine ምን ያክል ሴትአፖች ሊኖሩ እንደሚችሉ okay ምክንያቱም this thing is fractal let's say this is a forward time frame okay daily cycle ጋር ይሄን ቫሊዴት ብናደርገው we have
lot of microcycles ወይም ሁለት ወይም አንድ የሚሆን 90 minute cycle entry ይኖረናል። ዚስ ማለት ነው ወይም 1 hour time frame ላይ የሚታይ SMT ይኖራል። ኦኬ ምክንያቱም እያንዳንዱ ካንድል ሬንጅ ታይም ቤዝድ የሆነ ሬንጅ ነው። ሶ ነገሮች በኳርተርሊ ቲዮሪ ሳይክል ውስጥ ባይጠቃለሉ ስቲል ቫሊድ የሆነ SMT አላቸው። እሱን በምድር ቫሊዴት የምናደርገው አክቹ ኔክስት ሌክቸሮች ላይ ያሳያችኋል። ሶ ሰርድ ዋን ወይም ፋይናል ዋን ኦኬ ቱ ስቴጅ SMT ቫሪያንታችን ምንድነው? ሁለቱም አሴት ክላሶች ወይም ሶስት አሴት ክላሶች ሬንጅ ሎዋቸው ሬድ አደረጉት። ኦኬ ሶ ሬንጅ ሎውን ሬድ ካደረጉት we need what swing point SMT and the first stage would be the PSP ምን ማለት ነው? ሶ ሬንጅ ሎዋቸው ሬድ ስናደርግ price need to fall the PSP which means a candle valid የሆነ candle closure አለ ማለት ነው። also valid የሆነ cracking correlation አለ። ሶ as a second stage ምን እንወስደው I have shown you እዚህ ጋር እየነገርኳችሁ ነው። ለምሳሌ you have close candle ከሆነ don't close a candle ነው የሚሆነው next asset class PSP ከሆነ so it means ምን አለ premium discount differential so by default don't close ሆኖ close ያደረገው ካንድል የካንድሉ ሎ የማስወጣት ቴንደንሲ በጣም ከፍተኛ ነው። ምክንያቱም ኦፕን ሲያደርግ ዲስካውንት ላይ ነው ያለው፣ ይሄኛው ፕሪሚየም ላይ ነው ያለው። ሶ ሎንግ ሲያስወጣው ዳስ ሊኩዊዲቲ ምን ሆናል ፐርጅ ነው። ሶ that way C3 ኮንቲኒው ማድረግ ይችላል ማለት ነው። ሶ the same thing እዚህ ጋር PSP and then አላይን ያደረገ ታይም ሳይክል or SMT ሎው ታይም ፍሬም ስቴጅ ላይ የሚታይ SMT so swing point ላይ የሚታይ SMT ለምሳሌ let's say this is a previous weekly low. Okay so we have what a daily closure when 4 hour closure ሊኖረን ይችላል። okay let's say daily closure ካለን we need weekly cycle SMT እንፈልጋለን እዚህ ጋር okay or 4 hour closure ካለን we need a daily cycle SMT so በሁለቱ ብቻ ነው ቫሊዴት የምናደርገው። okay it's that simple so ሙሉ ሌክቸሩን እዚህ ጋር መጨረስ እንችላለን። that's clear okay I think እዚህ ጋር ክሎዝ እናድርገውና I will give you an example ከዚህ በኋላ like part 4 ላይ next የምሰጣችሁ ነው example I have shown you true reversal ምን እንደሆነ then ደግሞ basic ICT ኮንሴፕቶችን ከፌስ ኦፍ ፕራይስ then ደግሞ ክሎጀሮች ቫሊድ የሆነ ትሬድ ኢንቫይሮንመንት ክሬት የሚያደርጉ ክሎጀሮችን አሳይቻችኋል። ሶ ሶስቱን መርጅ አድርገን ኦኬ ኤፒሶድ 1 ኤፒሶድ 2 እና ኤፒሶድ 3 መርጅ አድርገን next we will have an episode 4 ይኖረናል። ሶ እናንተ ጥያቄ ካላችሁ ጻፉልኝ። የተሻለ ነገር ወይም እናንተ ኩዌስችን ማድረግ የምትፈልጉት ነገር ያልገባችሁ ነገር ካለ ጠይቁኝ። ቴሌግራሙን ጆይን አድርጉ፣ ቪዲዮውን ላይክ አድርጉ። ቴንክ ዩ